ውሸታሞች ናቸው ኢትዮጵያ የሚሉትም እኮ ምናልባት ከኦሮሞ ውጪ ኢትዮጵያ አለች እንዴ? ኢትዮጵያ የቷ ናት? ኢትዮጵያን ፈልጋት የለችም። ከኦሮሞ ካልክ ኢትዮጵያ አልክ ማለት ከኦሮሞ በላይ ኢትዮጵያ የለም። ኢትዮጵያን የሚያውቃት ወይ በክፍለ ከተማ ወይ በመንደር ውስጥ ነው የሚያውቃት እኮ። ነፍጠኛ ማለት ጠመንጃ ያነገበ፣ ነፍጠኛ ማለት አማራ ይመስልኝ ነበር ድሮ ማለት ነው። ሚስ አንደርስታንዲንግ ነው። ኢህአዴግም ነፍጠኛ ነበር እኮ። ቲፒኤልኤፍ ሰው በሰላማዊ መንገድ ጥያቄውን ሲጠይቅ በኃይል በጠመንጃ ነበር ሲመልስ የነበረው። የአማራ ህዝብንና ነፍጥ ምን እንዳደረገው የአማራ ህዝብ እኮ አሁንም እኮ ብትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ። በስሙ እንደተነገዱ እኔ ፖለቲከኛ አይደለሁም አርቲስት ነኝ። ግን ይሄ 4 ኪሎ የሚባለው ሎኬሽን የት ነው? በዙሪያው ያለው ምንድነው ብለህ ስታስብ እነ ገላን እነ ጅዳ የ6 ወር እግር ጉርዞ አድርገው ነው ፈረሶቻቸውን እዛ ሄደው አድዋን ነጻ ያወጡት። የመጨረሻው የሰው ልጅ መስዋዕት ሞት ነው። ስለዚህ ይሄ ሞት በጣም ኤክሰርሳይዝ ካደረገው በኃይልም ቢሆን 4 ኪሎን ሄዶ የመያዝ አቅም እንዳለው ልምዱም እንዳለው ስለገባ ተነስ ነው ያልኩት። አሁንም ደግምላለው ለ4 ኪሎ እኛ ነን ቅርብ። ውሸታሞች ናቸው ኢትዮጵያ